ቡናን ሳሙና ላይ በመጨመር ብቻ ብዙ ሰው በቤቱ የሚቸገረውን ችግር በቀላሉ በመፍታት አኗኗርን 10 እጥፍ ማሻሻል እንደሚቻል ያውቃሉ? የማታውቁት ከሆነ እንግዲያውስ ይህን አስገራሚና ቀላል የአኗኗር ዘዴን አሳያችኋለሁ። ተከታተሉኝ። መጀመሪያ አንድ የገላ ሳሙናን አዘጋጅተን በመፈቅፈቂያ በዚህ መልኩ ፈቅፍቀን እናዘጋጃለን። ከዚያን 1 ማንኪያ ደቃቅ ቡናን እንጨምርበታለን። እመኑኝ ይህንን አኗኗር ብላትን ካወቃችሁ በኋላ ላላስፈላጊ ወጪ ላትዳረጉ ትችላላችሁ። በመቀጠልም 1 ማንኪያ እህል ጨው ከጨመራችሁበት በኋላ የዚህን ኃይል ፈሳሽ ሳሙናን ላዩ ላይ ጨምሩት። ከዚያም በደንብ አንድ ላይ አደባልቁት። ከመቀጠል በፊት ይህንን ቪዲዮ ከየትኛው ከተማ እያያችሁ እንደሆነ ኮመንት ላይ ጻፉልኝ። በመቀጠልም የዚህን ኃይል አልሙኒየም በማዘጋጀት እንዲህ አድርጋችሁ በመቁረጥ ድብልቁን ጨምሩበትና በዚህ መልኩ ጠቅልሉት። ከዚያም በዚህ መልኩ ብዙ ቦታ በመብሳት ኩሺና፣ መታጠቢያ ክላስና የቤታችሁ ጥግ ጥግ በማድረግ ያላስፈላጊ ሽታን በቀላሉ መከላከል ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።